ነሐሴ 7 ሚዲያ ነሐሴ 7 በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 18 ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አውሳቢዮስ በሰማዕትነት አረፈ። ዲዮቅልጥያኖስም ቅዱስ ሱስንዮስን በሚያሰቃየው ጊዜ ንጉሥ ሆይ ለሱስንዮስ አውሳቢዮስ የሚባል አገልጋይ አለው። እሱም በፍጹም ልቡ እንደ ጌታው ክርስቶስን ያመልከዋል፣ የአንተን አማልክት አያመልክም፣ አምጡት አለ። ወደ እርሱም በቀረበ ጊዜ ስለ ሃይማኖቱ ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም ብዙ አባበለ፣ አማልክቶቹን ማምለክ በመተውም ገሰጸው። ቅዱሱም የእውነተኛ አምላክ እግዚአብሔርን አምልኮ በመተው ንጉሡን መልሶ ገሰጸው። ስለዚህም ንጉሥ ቁጣን ጨመረ፣ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ይህም ቅዱስ ከጌታው ሱስንዮስ ቀድሞ የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። አባ ጴጥሮስ ሰማዕት። በዚህች ዕለት የአባ ብሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። የዚህ ቅዱስ የአባቱ ስም ሲድራቅ የእናቱ ስም ማርያም። ይህንንም ቅዱስ በወለዱት ጊዜ እርሳ የምትባል የእናቱ እህት ወስዳ ከልጇ ጋር አሳደገችው። 7 ዓመትም በሆናቸው ጊዜ ወደ መምህር ወሰደቻቸውና የቤተ ክርስቲያንን ትምህርት ሕጉንም ተማሩ። በጾም በጸሎትም ሲጋደሉ ኖሩ። እግዚአብሔር መልአክ ቅዱስ ገብርኤልም ተገለጠላቸው። ስለ ክብር ባለቤት ክርስቶስ ስም ምስክር እንደሚሆኑ ነገራት። ጥቂት ወራትም በኋላ ሰይጣን ዲዮቅልጥያኖስን አስቶት ለጣዖት በሰገደ ጊዜ ይህን ቅዱሳን ክርስቲያኖች እንደሆኑ ነገር ጠሩባቸው። የእንዴናው ገዥ አርያኖስ ወደ እርሱ አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ደማቸው እስኪፈስ ባላ ላይ ሰቅለው እንዲገርፏቸው አዘዘ። ጾምና ከስግደት የተነሳ ስጋው ስለደከመ የስቃዩ ሕማም ለጴጥሮስ ታወቀ። ያን ጊዜ የእግዚአብሔር መልአክ ሕማሙ ፈወሰ። አርያኖስም አይቶ ጴጥሮስን ወደ ምስራቅ ሀገር ወሰደው። በዚያ ራሱን በሰይፍ እንዲቆርጡት አዘዘ። አባ ብሶይ በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰ። እርስ በርሳቸውም ተቃቅፈው ተሳሳሙ። ሰማያዊት ኢየሩሳሌም እንዲሰበስባቸው ወደ ጌታችን ጸለዩ። እነሆ ወደ እርሳቸውም ከሰማይ ቃል መጣ እንዲህ የሚል ተጋዳዮች ሆይ በሰማያት በብዙ ጉባኤ መካከል ትኖራላችሁና ሰላም ይሁንላችሁ፣ ስጋችሁም በምድር ላይ ለያይም። ከዚህ በኋላ መልአክ አባ ብሶይ ወደ እስር ቤት መለሰ። ጭፍሮችም ኃያል ድል አድራጊ አባ ጴጥሮስ ራሱን ቆረጡ፣ ስጋውንም በእንጨት ላይ ሰቀሉ። አባ ብሶይም በጭልታ ከደው ዘንድ የእስር ቤት ጠባቂውን ለመነ። ሄዶም የአባ ጴጥሮስን ስጋ ዋጀው፣ በሽቱ አድርጎ ገንዞም በስውር ቦታ ቀበረ። በረከቱም ከእኛ ጋር ለዘላለም ትኑር። በዚህችም ቀን በጠርሴስ አገር ውስጥ መከራ የተቀበሉ የከበሩ ሰማዕታት መታሰቢያቸው፣ በረከታቸው ከእኛ ጋር ለዘላለም ትኑር። ሚያዝያ 18 ቀን የሚከበሩ አውሳቢዮስ ሰማዕት፣ አባ ጴጥሮስ ሰማዕታት ጠርሴስ ወርሃዊ፣ ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት ረባን፣ አቡነ አኖሬዎስ ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆኑ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ጊዜም በመጦምና በራቆትነት ነበር። ቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ አብያተ ክርስቲያናት ሁሉ አሳብ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23